በኳንተም መካኒክስ ሱፐርፖዚሽን የሚባል ጽንሰ ሐሳብ አለ። ይህም አንድ ፓርቲክል አንድ ሰው መጥቶ አንድ ሁኔታ እንዲመርጥ እስካላስገደደው ድረስ በአንድ ጊዜ ሁለት እርስ በእርስ በሚጋጩ ሁኔታዎች ውስጥ ኤግዚስት የማድረግ ሁኔታ ነው። ይሁን እሺ ችግር የለውም። ግን አሁን የነገርኳችሁ ህግ ከዲካቱር ጆርጂያ ለመጣ አንድ ኮሜዲያን የሚሰራ ህግ አይደለም። ምክንያቱም እንዴት መሰላችሁ? ክሪስ ታከር እዚህም እዚያም መሆን የሚችል ሰው ነው። ክሪስ ታከር የማያውቀው ሴሌብሪቲ የለም። ያ ቀላዋጭ የሚባለው አይነት ባህሪ ያለበትም ሰው ነው። ሁሉም የሚያውቃቸው ሴሌብሪቲዎች ቤት ሄዶ ቢያንኳኳና ቸግሮኛል አሳድሩኝ ቢላቸው የሚያሳድሩት አይነት ሰው ነው። ይኸውላችሁ ክሪስ ታከር በጣም ችግር አለበት። ነገር ግን የሚመቸኝ ባህሪውን ልንገራችሁ። ፊልሜን ተውኩ ጌታን አመለኩ የሚል ሰው ነው። ይህ ደግሞ እንዴት እንደሆነ አስረዳችኋለሁ። ክሪስ ታከር ማለት ከእምነቱ ስለተጋጩበት ብቻ ፊልሞች ላይ እንዲተውን የቀረበለት $100 ሚሊዮን አልቀበልም ያለ ሰው ነው። በዚያው ቅጽበት ደግሞ ማንም ሰው በህይወት ዘመኑ አይቶት የማያውቅ የገንዘብ መጠን ለፌዴራል መንግስት ወይም ለገቢዎች ዕዳ የነበረበት ሰው ነው። እናም እነዚህ ሁለት ሊታረቁ የማይችሉ የፋይናንስ እውነታዎች ከ10 ዓመታት በላይ በአንድ የባንክ ሂሳብ ውስጥ አብረው ኖረዋል። እናውቃለን፣ አብዛኞቹ የፊልም ኢንዱስትሪዎች ወደ ራሳቸው ማንነት እንድትጠቀለል ይፈልጋሉ። ክሪስ ታከር ያደረገው ነገር ግን እምቢ ማለት ነበር። ክሪስ ታከር ካሜራዎች ፊትና የጠበቆቹ ምክር በማመጽ ወንዶች ህፃናትን ደፍረሃል ተብሎ ከተከሰሰ ማይክል ጃክሰን ጎን በመቆም ለሱ ምስክርነት የሰጠ ሰው ነበር። በሱ ዙሪያ የተገነባው ገጸ ባህሪ እምብየው አልጫወትም በማለት ትቶ የወጣ ሰው ነበር። ምክንያቱም ያን ገጸ ባህሪ ካሜራ ፊት ማጨስና መሳደብ የሚጠይቅ ነበር። ቆይ እሱ ብቻ አይደለም፣ ስሙም በጄፍሪ ኤፕስቲን ፋይሎች ተጠቅሷል። ይህ እንዴት ሊሆን ቻለ? እንዴት እንደሆነ ማስረዳችኋለሁ። ነገር ግን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ሁሌም እንደምንለው ይህ ቪዲዮ ማየት ስትጀምሩ ላይክ ብላችሁ ጀምሩት። ሰብስክራይብ የምትለው በተን ጠቅ አድርጋችሁም የቴድ ኢዮብ ቻናል ቤተሰብ ሁኑ። ሰዎች የሁሉም ነገር መነሻ መሆኑን ትተው እንደ ተራ ወሬ አድርገው አልፈው የሚሄዱት አንድ እውነት አለ። ክሪስ ታከር የድምፁ ቀለም የፈጠረው ራሱ አልነበረም። ይልቁንም ከብዙ አርቲስቶች አሰባስቦ የገጣጠመው ድምፅ ነው። በልጅነቱ የኤዲ መርፊ አኳኋንና ግርማ ያጠና ነበር። የማይክል ጃክሰንን ዳንሶች ሙሉ በሙሉ ወስዷል። እግሩ ከፍ አድርጎ ኪክ የሚያደርግበት ስታይል። ግን ደግሞ ክሪስ ታከር ገና ከሃይስኩል ሲመረቅ አስቂኝ ወይም ኮሜዲያን ሰው አልነበረም። ይልቁንም ሙሉ በሙሉ በሌሎች ሰዎች ጥበብና ፈጠራ የተገነባ ሐሰተኛው ድምፅ እውነተኛውን ተክቶ ማለፍ እንደሚችልና እንደማይችል የሚፈትን ታዳሚ የሚጠብቅ ነበር። ሐሰተኛው ድምፅ እውነተኛውን ማንነቱ ሸፍኖ ነበር። እናም ሎስ አንጀለስ ማለት ደግሞ እንደዚህ አይነት ፌክ የሆኑ ፐርሰናሊቲዎች የሚፈተኑበት ቦታ ነው። ስለዚህ ባዶ እጁን ወደ ሎስ አንጀለስ ሙቭ ያደርጋል። በዛን ሰዓት ማንም ሰው የማያስታውሳቸውን ስራዎች እየሰራ ኦፕን ማይኮች ላይ ብቅ እያለ ነበር ጊዜውን የሚያሳልፈው። ከዛም 1992 አስመሳይነትን ለማጋለጥ በተለየ መልኩ ወደ ተዘጋጀው የአሜሪካ ብቸኛ መድረክ ተገፋፋ። እሱም የኤችቢኦ ዴፍ ኮሜዲ ጃም ነበር። ይህ የኮሜዲ መድረክ የገነባው ሰው ራስል ሲመንስ ይባላል። ራስል ሲመንስ ይህንን መድረክ ስለከፈተ ብቻ በጣም ብዙ አርቲስቶች እንዲወጡ ምክንያት ሆነዋል። ግን ደግሞ ዴፍ ኮሜዲ ጃም ከኮሜዲ መድረክ በዘለለ የኮሜዲያኖች ማጣሪያ መድረክ ነበር። ታዳሚው አሳማኝ ያልሆኑ ኮሜዲያኖች በሰከንዶች ውስጥ በጩኸት ከመድረኩ ማውረድ የሚችሉት ነበሩ። ክሪስ ታከር ደግሞ በቀላሉ ያን መድረክ ድል አደረገው። በዛን ሰዓት ደግሞ የካስቲንግ ዳይሬክተሮች ጥጋቸውን ይዘው ክሪስ ታከርን እያዩት ነበር። እናም ከ2 ዓመት በኋላ ሃውስ ፓርቲ በተባለው ፊልም በጣም አጭር የሆነች ሲን ይጫወታል። ከዚያም በ95 አይስ ኪዩብ በፍራይዴ ፊልም ውስጥ የስሞኪን ገጸ ባህሪ ሰጠው። ደግሜ ልንገራችሁ፣ ያ ገጸ ባህሪ የሰጠው አይስ ኪዩብ ነበር። አይስ ኪዩብ ማለት ደግሞ ያ ፍራይዴ የተባለው ፊልም ኮራይት ያደረገው ሰው ነበር። እናም አይስ ኪዩብ ጋንግስተር አልነበረም፣ እጽ አዘዋዋሪ አልነበረም ብላችሁ የምታስቡ ሰዎች አልነበረም። እናም በዛን ሰዓት የተሰጠው ገጸ ባህሪ እያንዳንዱን የምስል ፍሬም የሚሰርቅ እጅግ ንቁና በእጽ የተመሰጠ ሰው ገጸ ባህሪ ነበር። እናም በዛን ሰዓት የተሰጠውና የተጫወተው ገጸ ባህሪ ከ10 100 የሚሰጠው ችሎታ ነበር። ይህ የነገርኳችሁ ፍራይዴ የተባለው ፊልም እስኪ ሪከመንድ ላድርጋችሁ፣ እዩት። በጣም የሚገርም ፊልም ነው። የብላክ ካልቸር ከቀረጹ ፊልሞች አንዱ እንደሆነ ይነገርለታል። በዛን ሰዓት ለፊልሙ የተከፈለው ገንዘብ $10,000 ነበር። ያው ፊልሙ ለመስራት የወጣው በጀት እኮ ከ2 እስከ $3 ሚሊዮን ነበር። ግን አይን ውስጥ እንዲገባ ያደረገው ፊልም ደግሞ ያ ፊልም ነበር። እስኪ እዚህ ላይ ደግሞ 2 ዓመት ፋስት ፎርዋርድ እናድርግ።
ክሪስ ታከር አብዛኞቹ በ20ዎቻቸው ዕድሜ ውስጥ ያሉ ተዋንያን ለማድረግ እጅግ የሚፈሩትን ነገር ሲያደርግ እናገኘዋለን። ገና ስሙና ዝናው ሳይቀዘቀዝ አማራጭ ስራዎችን እየፈለገ ነበር። በሉክ ቤሶን ዘ ፊፍዝ ኤሌመንት በተሰኘው ፊልም ውስጥ አንድ ካራክተር ይጫወታል። ይህም እስካሁን ከተሰሩት እጅግ ውድ የአውሮፓውያን ፕሮዳክሽኖች አንዱ ሲሆን ታዋቂው ድምፃዊ ፍሬድሪክ ወይም ፕሪንስ በሚል ስም የምናውቀው ሰው እምቢ ያለበት ካራክተር ነበር። በዚያው ዓመትም ታራንቲኖ በጃኪ ብራውን ፊልም ውስጥ ከሳሙኤል ኤል ጃክሰን ጋር አብሮ እንዲተውን መረጠው። በድንገትም ክሪስ ታከር መተወን የሚችል ኮሜዲያን ብቻ ሳይሆን ኮሜዲያን ሆኖ መተወን የሚችል ሰው ሆነ። ያው አብዛኞቹ ሰዎች የታያቸው እንደዛ ነበር። ከዚያም 1998 መጣ። የመጣውም ክሪስ ታከርን ሊፈትነው ነበር። ዳይሬክተር ብሬት ራትነር ፈጣን ተናጋሪ የሆነውና አክሽን ፊልምን መርቶ ማያውቀውን ከአትላንታ የመጣ ኮሜዲያን ወስዶ ከጃኪ ቻን ጋር አጣመረው። እውነት ለመናገር ያ ጥምረት ስህተት ይመስል ነበር። ስክሪን ላይ ግን ያ ስህተት ራሽ አወር ሆነ። ይህንን ፊልም ለመስራት 33 ሚሊዮን ዶላር የወጣበት በተመረቀ በመጀመሪያው ሳምንት ዕዳውን የቻለ ነበር። በዓለም አቀፍ ደረጃም ከ240 ሚሊዮን ዶላር በላይ ሰበሰበ። በዛን ሰዓት ለክሪስ ታከር የተከፈለው 3 ሚሊዮን ዶላር ብቻ ነበር። በ3 ዓመት ውስጥ ብቻ እኮ ነው ከ10 ሺህ ወደ 3 ሚሊዮን ዶላር ከፍ ያለው። ይህ ደግሞ እንደ ደሞዝ ጭማሪ አድርጋችሁ እንዳታስቡት፣ ይህ መለኪያው ሌላ ነው። ከዛ በኋላ ግን ክሪስ ታከር እንደ ተዋናይ መደራደር አቆመ። ይልቁንም በጠቅላላው የስቱዲዮ ስርዓት ላይ የበላይነት እንዳለው ሰው መደራደር ጀመረ። ምክንያቱም በራሽ አወርቱ ያንን የበላይነት አግኝቶ ነበር። ለራሽ አወርቱ የተከፈለው ደግሞ 20 ሚሊዮን ዶላር ነበር። ከኤዲ መርፊ በመቀጠል በሆሊውድ ታሪክ ውስጥ ለአንድ ፊልም ያንን ያህል ቁጥር ያለው ክፍያ ያገኘ ሁለተኛው ጥቁር ተዋናይ ሆነ። በራሽ አወር 3 ደግሞ ክፍያው ወደ 25 ሚሊዮን ዶላር ከፍ አለ። ይህም በጠቅላላ ወደ 40 ሚሊዮን ዶላር ገደማ የሚያወጣ የሁለት ፊልሞች ስምምነት አካል ነበር። በአጠቃላይ የሶስቱም ፊልሞች ገቢ እስከ 850 ሚሊዮን ዶላር ሆነ። የራሽ አወር ፊልሞች ዳይሬክት ያደረገ ሰው ብሬት ራትነር ይባላል። ብሬት ደግሞ ከክሪስ ታከር አብሮ በሚሰራበት ሰዓት እስከ 100 ሚሊዮን ዶላር የሚያወጡ ክፍያዎችን አልፈልግም እንዳለ ይናገራል። ምክንያቱም ሆሊውድ ውስጥ ያለ እያንዳንዱ ስቱዲዮ ይፈልገው ነበር። እሱ ግን ለሁሉም ስቱዲዮ ማለት ይቻላል አልፈልግም ማለት። እውነት ለመናገር ለክሪስ ታከር የፈለጋችሁትን ስም መስጠት ትችላላችሁ። ጥጋበኛም በሉት ደደብም በሉት። ነገር ግን ከዚያ በፊት አስቀድሞ ትኩረቱን የሳበ ሌላ ነገር ነበር። ራሽ አወር ከፍተኛ ክፍያ ከሚከፈላቸው ተዋንያን አንዱ ባደረገው በዚያ ወቅት ታከር ግን በጸጥታ ወላጆቹ ወዳደጉበት የፔንቴኮስታል ቤተክርስቲያን እየተመለሰ ነበር። on my life, and he showed me my purpose. Yeah, man, it just God just was opening doors, closing doors, but now as a man, my spirituality really helps me maneuver through life in a huge way, man. በዚያው ዓመት ማለት ደግሞ በ1998 ልጁ ዴስቲን ተወለደ። ዓለም አቀፍ ዝና፣ አዲስ አባትነት እናም እውነተኛ መንፈሳዊ ተጋድሎ ሁሉም በአንድ የካላንደር ዓመት ውስጥ ተከሰቱ። ምን መሰላችሁ? በዚያው ውጊያ ውስጥ የሆነ ነገር መሸነፍ ነበረበት። የተሸነፈው ደግሞ ያ ሙያውን የገነባለት የገጸ ባህሪው ሚናው ነበር። 2000 ላይ አይስ ኪዩብ የስሞኪን ገጸ ባህሪ ወደ ኔክስት ፍራይዴይ ፊልም መልሶ ለማምጣት ከ10 እስከ 12 ሚሊዮን ዶላር አቀረበለት። ይህ ደግሞ አይስ ኪዩብ ራሱ የተናገረው የተረጋገጠ የገንዘብ መጠን ነው። ክሪስ ታከርን በዛን ሰዓት በእምነት ምክንያቶች ያንን ሮል አልቀበልም ይላል። በካሜራ ፊት መሳደብም ሆነ እጽ ማጨስ አልፈለገም። እምቢታውን በዛን ሰዓት በግልጽ የሚታይ ነበር። ወጣቱ እኔን እያየ እንዲያጨስና እንዲሳደብ አልፈልግም አለ። እናም የኔክስት ፍራይዴይ ስክሪፕት ፈርሶ ድጋሚ ተጻፈ። ከ2 ዓመታትም መልሶ ፍራይዴይ አፍተር ኔክስት ፊልም ይመጣል። በዛን ሰዓትም መልሶ ካራክተሩን አልቀበልም ይላል። ይህ ደግሞ ምን ያህል እንግዳ እንደሆነ ጥቂት አስቡበት። አብዛኞቹ ተዋንያን መለያ የሆነውን ሚናቸው እንደ ጡረታ ዋስትና አድርገው ይጠብቁታል። ክሪስ ታከርም እጅግ አትራፊ የሆነውን የገዛ ራሱ ፈጠራ ተመለከተና የገዛ ራሱ እንቅፋት እንደሆነ አይቶ አልፈልግም አለ። 2023 ከጂኪው መጽሔት ጋር ባደረገው ቃለ መጠይቅ ያ ውሳኔ ያስከፈለውን ዋጋ በግልጽ ቋንቋ አመነ። ልዩ የሆኑ ሚናዎችን ብቻ ወደሚፈልግበት ደረጃ ላይ ደርሶ እንደነበር፣ እነዛ ሚናዎች ደግሞ እየመጡ አልነበረም። እነዛ ሚናዎችን ከመጠበቅ ይልቅ ደግሞ ህይወትን መኖር መረጠ። በጽኑ እምነትና በስራ መካከል ለ10 ዓመታት የዘለቀ አለመግባባት ነበር። እምነትም በጥቂት ልዩነት ሁልጊዜ አሸናፊ ይሆን ነበር። ራሽ አወር ከሱ ማጣሪያ ሊተርፍ የቻለው ጄምስ ካርተር የሚለው ገጸ ባህሪ ክሪስ ታከር ያገዳቸውን ነገሮች ፈጽሞ ስለማይጠይቅ ነበር።
ስለዚህ ለጃኪ ቻን እሺ ማለቱንና ለሌሎች ነገሮች ደግሞ እምቢ ማለቱን ቀጠለ እስከ 2007 ራሽ አወር 3 እስኪመጣ ድረስ። ራሽ አወር 3 የመጣው ደግሞ የመጀመሪያው ፊልም ከተለቀቀ ከ9 ዓመታት በኋላ ነበር። በዚህ 10 ዓመት ውስጥም ከራሽ አወር ውጪ ሌላ ምንም ነገር አልሰራም ብላችሁ ታምኑኛላችሁ? ምንም አልሰራም፣ ዚሮ ፊልሞች። ማይክል ጃክሰን ራሽ አወር 2ን ከተመለከተ በኋላ ክሪስ ታከር ጋር ደውሎ ጭፈራይን እያበላሸህብኝ ነው ሲል በቀልድ ተናገረው። I just want to call you and tell you I seen your movie Rush Hour 2 and you're kicking with the wrong leg. Stop making me look bad. በዘመናዊው የኪነ ጥበብ ዓለም ውስጥ እጅግ እንግዳ ከሆኑት ወዳጅነቶች የአንዱ መነሻ ሙሉ ታሪክ ይሄ ነው። ማይክል ክሪስ ታከርን በዩ ሮክ ማይ ወርልድ በተሰኘው የሙዚቃ ክሊፑ ላይ እንዲተውን ጋብዞት ነበር። ከዚያም በማዲሰን ስኩዌር ጋርደን በተደረገው የ30ኛ ዓመት የምስረታ በዓል ኮንሰርቱ ላይ ከብሪትኒ ስፒርስ በመድረክ ላይ አቆመው። ማይክል ለክሪስ ታከር ክሪስመስ የሚል ቅጽል ስምም ሰጠው። በማይክል አባባል ከሆነ የክሪስ ስም ልክ እንደ በዓሉ እንደ ክሪስመስ ሆኖ ስለሚሰማው ነበር። ታከር በራሱ አንደበት እንደተናገረው ወዳጅነቱ ከእውነታው የራቀ እስኪመስል ድረስ ጥልቅ ሆነ። ታዋቂ የሆነው የማይክል ጃክሰን ቤት ነቨርላንድ ይባላል። ክሪስ ታከር እዛ ደርሶ ከመጣ በኋላ ማይክል ወደ ቤቱ ቴሌቪዥን ይልክለታል። እንዲሁ አይነት ቅርበት ደግሞ የተለመደ የስታሮች ወዳጅነት አይደለም። አያችሁ፣ ማይክል ወንድ ህፃናቶችን ደፍረሃል ተብሎ ሲከሰስ፣ ክሪስ ታከር ግን ከጎኑ አልራቀም ነበር። ማይክል ያክስ የመጣበት 2003 ላይ ነበር። ከሳሹ ጋቪን አርቪዞ ይባላል። ክሪስ ታከር በበጎ አድራጎት ገቢ ማሰባሰቢያ ላይ የተዋወቀው የ13 ዓመት ልጅ ነበር። ያ ልጅ ደግሞ በዛን ሰዓት የካንሰር ታማሚ ነበር። ለማይክል ጃክሰን ውድቀት ምክንያት የሆኑ የአርቪዞ ቤተሰቦች ክሪስ ታከር ቀድሞ ስካመሮች እንደሆኑ እንዴት እንዳወቀና ለማይክልም እንዴት እንዳስጠነቀቀው ሌላ ቪዲዮ ሰራላችኋለሁ። እናም ሆም አሎን ላይ የተወነው ማኮላይ ከልኪንና ክሪስ ታከር ጠበቆቻቸውን የሰጧቸውን ማስጠንቀቂያ ወደ ጎን በመተው ለማይክል ጃክሰን ድጋፋቸውን እየሰጡ ነበር። ክሪስ ታከር 50ኛውና የመጨረሻው የመከላከያ ምስክር ነበር። እጁ ለመሐላ አንስቶ ለአርቪዞ ቤተሰብ $1500 መስጠቱን ለጃክሰን ስለ ከሳሹ እናት በግል አስጠንቅቆት እንደነበር እናም በውሳኔው ላይ ትልቅ አስተዋጽኦ ባደረገ መልኩ እናቲቱ አንድ ጊዜ ወደ ማያሚ ለመብረር ትኬት ጠይቀው እንደነበር ገለጸ። በመስቀለኛ ጥያቄ ወቅትም የተወሰኑ ቀናት ማስታወስ ስለማይችል ብቻ ፕሬሱ እውነታውን የሚሸሽ ሲል ፈረጀው። ክሪስ ታከር ከማይክል ጃክሰን ጎን ስለቆመ ብቻ ያ ራሽ አወር የገነባለትን ዝና ሊያፈርሰው ትንሽ ነበር የቀረው። ያው ማይክል ጃክሰንም ሰኔ ወር ላይ 2005 ከሁሉም ክሶች ነፃ ነህ ተባለ። ከዛ በኋላም የክሪስና የማይክል ወዳጅነታቸው ጠነከረ። ከዛም መልሶ ሰኔ ወር ላይ 2009 ማይክል ጃክሰን አረፈ። ከማይክል ጃክሰን ሞት በኋላም ክሪስ ታከር በህይወቱ ውስጥ ካጋጠሙት እጅግ ከባድ ማጣቶች አንዱ እንደሆነ ገልጾታል። ከዛም የአሜሪካ የገቢዎች ሚኒስተር እላዩ ላይ የከመረበት ዕዳ ይመጣል። በ20 እና በ25 ሚሊዮን ዶላር ክፍያዎቹ ላይ ግብር አልጣለም ነበር። እውነት ለመናገር መንግስት መጥቶ በሩን እስኪያንኳኳ ድረስ እየጠበቀ ነበር። ለአመታት የተሰጠው ህዝባዊ ማብራሪያ ደካማ የሂሳብ አያያዝ የሚል ነበር። የመጀመሪያው ዙር ራሽ አወር 2 እና ራሽ አወር 3ን ያካተቱ በርካታ የግብር አመታትን ያቀፈ ነበር። ዕዳው ይፋ በሆነበት ወቅት 1.5 ሚሊዮን ዶላር ዕዳ ነበረበት። 2007 የአሜሪካ የቤት ሽያጭ ገበያ ከመዋዠቁ ጥቂት ቀደም ብሎ በፍሎሪዳ የሚገኝ አንድ ግዙፍ መኖሪያ ቤት በ6 ሚሊዮን ዶላር ገዛ። ራሽ አወር 3 ከተጠናቀቀ በኋላ እየተደራደረ እያለ የገንዘብ እንቅስቃሴውን ላለማቋረጥ በትልልቅ ስቴዲየሞችና አዳራሾች ውስጥ የኮሜዲ ስራውን ማቅረብ ጀመረ። ያ የነበረው የአይአርኤስ ወይም የገቢዎች ዕዳ ደግሞ በዛ በስታንዳፕ ኮሜዲው ውስጥ ይጠቅሰው ነበር። 2011 ላይ ያዘጋጀው የኮሜዲ ቱርማ የአይአርኤስ ጉዞ በማለት ነበር የሰየመው። ግን ለገቢዎች በወር ከ25 እስከ 50 ሺህ ዶላር ለመክፈል ተስማምቶ ነበር። በዛው ዓመት ለመክፈል ቃል የገባውን የ2 ሚሊዮን ዶላር ጠቅላላ ክፍያ ሳያደርግ ቀረ። የገቢዎች ባለስልጣንም ቤቶቹና መኪኖቹ ላይ እገዳ ጣለበት። ከዚያም ገቢዎች ትንሽ ታገሱትና ያንን ዕዳውን መክፈል ሲያቅተው አይኑን እያየ ቤቶቹና መኪኖቹን በአራጅ ሸጡበት። 2012 ላይ የፍሎሪዳው መኖሪያ ቤቱ በ1.7 ሚሊዮን ዶላር ተሸጠ። የተገዛው እኮ በ6 ሚሊዮን ዶላር ነበር። 2013 ደግሞ በታርዛና ካሊፎርኒያ የሚገኝ ቤቱ በ2.1 ሚሊዮን ተሸጠ። 2014 በንብረት ሽያጮችና ከኮሜዲ ጉዞዎች በተገኘ ገቢ መካከል የመጀመሪያው ዙር በ14 ሚሊዮን ዶላር ተጠናቀቀ። 2015 በኔትፍሊክስ ያቀረበው ዝግጅት ላይም ይህንን ጉዳይ አንስቶት ነበር።
አይ በቃ አሁንማ ሁኔታው እዚህ ላይ ያበቃል ብላችሁ ካሰባችሁ ተሳስታችኋል። የገቢዎች ባለስልጣን በሁለተኛው ዙር ተመለሰ። በወር ወደ $38,000 ገደማ የሚጠጋ ክፍያ በ2017 ተጀምሮ በ2019 ቆመ። ከዛም ህዳር 2021 የገቢዎች ባለስልጣን በ9.6 ሚሊዮን ዶላር ክስ መሰረተ። ይህም የነበረው ግብር ሲደመር ለሁለት አስርት ዓመታት ገደማ የተቀመጠ ቅጣትና ወለድ ነበር። ዕዳው ለመክፈል ገንዘቡና አቅሙ ያለው ነገር ግን ባለመክፈሉ ምክንያት እዚህ ዕዳ ውስጥ ተዘፈቀ። ከዚያም ህዳር 2023 ሁለቱም ወገኖች በ3.5 ሚሊዮን ዶላር ተስማሙ። ከዚያም ጥር ወር ላይ 2024 ካት ዊሊያምስ በሻነን ሻርፕ ወይም ክለብ ሼይ ሼይ በሚባለው ፖድካስት ቀርቦ የክሪስ ታከር ስም ከጄፍሪ ኤፕስቲን ጋር እንደሚገናኝ ጠቀሰ። ይህ አስተያየት ደግሞ ኢንተርኔት ላይ በፍጥነት ነበር የተሰራጨው። በዚያ ወቅት ነገሩ ምንም አይነት ማስረጃ የሌለው ተራ ወሬ ነበር። ነገር ግን ከ2 ዓመት በኋላ ማለት ደግሞ ታህሳስ 2025 የአሜሪካ የፍትህ ሚኒስቴር ቀደም ሲል በሚስጥር ተይዘው የነበሩትን የመጀመሪያዎቹን ዋና ዋና የኤፕስቲን ፋይሎች ማህደር ይፋ አደረገ። እነዚህም በበርካታ የመንግስት አስተዳደሮች ስር በቅድመ ጥበቃ ትዕዛዝ ተይዘው የነበሩ የፍርድ ቤት መዝገቦች፣ የምስክርነት ቃሎችና ፎቶግራፎች ነበሩ። የክሪስ ታከር ስምም በ250 የሚጠጉ ፋይሎች ላይ ስሙ ተጠቀሰ። ይህም ኤርፖርት ውስጥ ከጊዝሌን ማክስዌል ጋር የተነሳው አንድ ፎቶና በዳይኒንግ ቴብል ከቢል ክሊንተን ጋር የተነሳውን ሌላ ፎቶ ያካተተ ነበር። ጊሌን ወይም ጊዝሌን ማክስዌል ደግሞ የጄፍሪ ኤፕስቲን ሚስት ነበረች፣ ደላላውም ነበረች። ሴቶቹን የምታቀርብለች እሷ ነበረች። ግን ደግሞ ትክክለኛውን ነገር ላስረዳችሁ። 2021 ላይ እነዚህ ፋይሎች ይፋ ከመሆናቸው ከዓመታት በፊት ታከር 2002 ወደ አፍሪካ ስላደረገው ሰብአዊ ጉዞ በይፋ ተናግሮ ነበር። ጉዞውንም የማን አውሮፕላን እንደሆነ ሳያቅ የተቀላቀለው የልዑካን ቡድን በረራ እንደነበር ገልጾታል። በዚያ ጊዜ ወቅት ቢል ክሊንተን፣ ኬቨን ስፔሲ፣ ጊዝሌን ማክስዌል፣ ታከር እና ኤፕስቲን በጋና፣ ናይጄሪያ፣ ሩዋንዳ፣ ሞዛምቢክ እና ደቡብ አፍሪካ ባደረጓቸው በርካታ የበረራ መስመሮች ላይ አብረው እንደበረሩ ያሳያሉ። የኤፕስቲን የረዥም ጊዜ ፓይለት በኋላ 2021 በማክስዌል የሰዎች ዝውውር ችሎት ላይ የመጀመሪያው ምስክር ሆኖ ሲቀርብ ካበረራቸው ታዋቂ መንገደኞች መካከል የክሪስ ታከርን ስም ጠቅሷል። በዚያው የ2021 ቃለ መጠይቁ ላይም ወደ ኤፕስቲን አይላንድ ሄዶ ያቅ እንደሆነ ሲጠየቅም በጭራሽ ነበር ያለው። እዚህ ጋር ሁለተኛና የተለየ መረጃ አለ፣ ነገር ግን ከመጀመሪያው ጋር እንዳይደባለቅባችሁ። በዚያ ይፋ በተደረገ ሰነድ ውስጥ ያሉ የውስጥ ኢሜይሎች እንደሚያሳዩት 2013 የኤፕስቲን ታዳጊን ባካተተ የፕሮስቲቲዩሽን ክስ ጥፋተኝነቱን አምኖ ከተቀበለ ከ6 ዓመታት በኋላ፣ ይህም በወቅቱ በይፋ የሚታወቅ እውነታ ነበር። ክሪስ ታከር ከዝግጅቱ በፊት በኒውዮርክ በሚገኘው መኖሪያ ቤቱ በኩል ለማለፍ የኤፕስቲን ሰራተኞችን አስተናግዶ ነበር። ክሪስ ታከር ስለዚህ ጉብኝት በይፋ አላብራራም። እናም እዚህ ጋር ማወቅ ያለባችሁ ነገር ቢኖር ክሪስ ታከር ከኤፕስቲን ጋር በተያያዙ ጉዳዮች ላይ ምንም አይነት ክስ አልደረሰበትም። በምንም አይነት የወንጀል ክስ ውስጥም ስሙ አልተጠቀሰም። ያው እንደ ምስክርም አልቀረበም። ያለው ነገር በሰነድ ብቻ የተደገፈ ግንኙነት ነው። በረራዎች፣ ፎቶግራፍ፣ የመኖሪያ ቤት ጉብኝት። የፍትህ ሚኒስቴር ደግሞ ተጨማሪ ፋይሎች ገና እንደሚመጡ ተናግሯል። በእርግጥ መንግስት የያዘውን ፋይል በሙሉ ይፋ እስኪደረግ ድረስ ወደ ህግ እንውሰደው የሚል ጉዳይ ወደ ኋላ ነው መተው ያለብን። ግን በሆነ መንገድ ከነዚህ ጉዳዮች በሙሉ አንድም ነገር አላሰጠመውም። በሲልቨር ላይኒንግ ፕሌይቡክ እናም በቢሊ ሊንስ ሎንግ ሃፍ ታይም ወክ ውስጥ የተጫወታቸው አነስተኛ ቢሆኑም እውነተኛ የሆኑ የማጠናከሪያ ሚናዎች ከ1997 ወዲህ ከራሽ አወር ውጭ የሰራቸው የመጀመሪያዎቹን ስራዎች ምልክት አደረጉ። 2023 ኤር በተሰኘው ፊልም ከማት ዴሞን እና ከቤን አፍሌክ ጎን የተጫወተውና በጥሩ ሁኔታ የታየው ሚና ደግሞ እውነተኛ ሁለተኛ የጥበብ ህይወት ምዕራፍ ሊጀምር እንደሆነ ያስመስለው ነበር። ከዚያም ሁሉም ነገር ገታ የሚያደርገው ቁጥር መጣ። ፓራማውንት ራሽ አወር 4 እንደሚወጣ መግለጫ ሰጠ። የሶስቱም የመጀመሪያ ፊልሞች ዳይሬክተር ብሬት ራትነር እንደገና እንዲፈርም ተደረገ። ለአንድ አፍታ ጄምስ ካርተር እየተመለሰ ይመስል ነበር። ከዚያም የቀረበው የገንዘብ መጠን ይፋ ሆነ። ለክሪስ ታከር እና ለጃኪ ቻን ለእያንዳንዳቸው $8 ሚሊዮን እንደሚከፈላቸው ነበር። በማንኛውም መለኪያ ካየነው በጣም ትልቅ ገንዘብ ነው። ነገር ግን ሁለቱም በራሽ አወር 2 እና በራሽ አወር 3 ያገኙትን የገንዘብ ክፍያ ስታዩት እንዴ ለምን ቀነሱባቸው ትላላችሁ። በእርግጥ ሁለቱም አልፈረሙም፣ ቀረጻውም አልተጀመረም። ጃኪ ቻን እንደሆነ ሌሎች አማራጮች አሉት፣ እርሱ መስራቱን አላቆመም። ክሪስ ታከር ግን በተጠባባቂነት የያዘው ሌላ ትልቅ ፍራንቻይዝ የለውም።
ክሪስ ታከር በ30ዎቹ ዕድሜ ክልል ውስጥ እያለ ያልተገደበ ገንዘብና የዝና እድል ተሰጥቶት ነበር። ነገር ግን የገዛ ህሊናዬንማ አልሸጥም በማለት የሚቀርቡለት ነገሮች እምቢ እያለ ይመልሳቸው ነበር። በተመሳሳይ መልኩ ስናየው ደግሞ ያ ትልቅ ዋጋ አስከፍሎታል። ራሽ አወር ከመፈጠሩ ከብዙ ዘመናት በፊት መድረክ ላይ ኮሜዲ ያቀርብ ነበር። አሁንም ኮሜዲ እያቀረበ ነው። እርግጠኛ ሁኝ የምነግራችሁ ነገር በራሱ መስፈርት የክሪስ ታከር ኮሜዲ አለ ከተባለ አዳራሾቹ ግጥም ብለው ይሞላሉ። ግን እንደሚመስለኝ ከሆነ የስታንዳፕ ኮሜዲ ለብቻው ወጪዎቹን እየቻለው አይደለም። ስለዚህ ራሽ አወር 4 በ8ም ሆነ በ3 ሚሊዮን መፈረም ነው ያለበት። እናም እስካሁን ድረስ ቁጭ ብላችሁም ቆማችሁም ቪዲዮውን እያያችሁ ከሆነ ላይክ ያላደረጋችሁ ላይክ፣ ሼር ያላደረጋችሁ ደግሞ ሼር አድርጋችሁ ሰብስክራይብ ማድረጋችሁን እንዳረሱ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ